ፕሬዝዳንት ትራምፕ ለኢራን የሰጡት ቀይ መስመር ማስጠንቀቂያና እርዳታ እየመጣ ነው የሚለው ተስፋ ምን ይዞ ይመጣ ይሆን? የእስራኤል አየር ኃይል ወደ ከፍተኛ ዝግጁነት መሸጋገር ለመካከለኛው ምስራቅ ምን ምልክት ይሰጣል? ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛና የተረጋገጡ መረጃዎችን ያግኙ። አብራችሁን ቆዩ። በመላው ኢራን የተቀጣጠለው ተቃውሞ ወደ አስከፊ ደም መፋሰስ ተቀይሯል። ከ2400 በላይ ዜጎች መገደላቸው በተነገረበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ለኢራን መንግስት ጠንከር ያለ ማስጠንቀቂያ ሰጥተዋል። ተቃዋሚዎችን መግደል ካላቆማችሁ ዋጋ ትከፍላላችሁ ያሉት ትራምፕ ለኢራን ሕዝብ ደግሞ እርዳታ እየመጣ ነው የሚል ተስፋ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በተቃዋሚዎች ላይ የሚወስዱትን እርምጃ ቀይ መስመር በማለት ገልጸውታል። ፕሬዝዳንቱ በቅርቡ ባስተላለፉት መልእክት ኢራን ተቃዋሚዎችን መረሸን የምትቀጥል ከሆነ አሜሪካ በጣም ጠንካራ እርምጃ እንደምትወስድ አስጠንቅቀዋል። ዓለምን እያስቆጣ ያለው ሌላው ጉዳይ ደግሞ የ26 ዓመቱ ወጣት ኤርፋን ሶልታኒ ዕጣ ፈንታ ነው። ባለፈው ሳምንት በካራጅ ከተማ በተቃውሞ ላይ ያለ በቁጥጥር ስር የዋለ ሲሆን ምንም አይነት ፍትሐዊ የፍርድ ሂደት ሳይካሄድለት በዛሬው ዕለት እንዲሰቀል መወሰኑ ተሰምቷል። የወጣቱ ቤተሰቦች ለቢቢሲ እንደተናገሩት ለመጨረሻ ጊዜ ለ10 ደቂቃ ብቻ እንዲያዩት ተፈቅዶላቸዋል። የሰብአዊ መብት ተሟጋች ድርጅቶች እንደ ኤርፋን ያሉ በአምላክ ላይ ጦርነት አውጃችኋል በሚል ክስ ለሞት የተፈረደባቸው በርካታ ወጣቶች መኖራቸውን እየገለጹ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አገራቸው ለማንኛውም የውጭ ጣልቃ ገብነት ተገቢውን ምላሽ እንደምትሰጥ አስታውቀዋል። ለጦርነትም ለንግግርም ዝግጁ ነን ያሉት ሚኒስትሩ ተቃውሞውን የውጭ ጠላቶች ሴራ ሲሉ ገልጸውታል። በአሁኑ ወቅት በመላው ኢራን የኢንተርኔት አገልግሎት ተቋርጦ የሚገኝ ሲሆን ይህም መረጃዎችን ከውስጥ ለማውጣት ጥልቅ ፈተና ሆኗል። ይሁን እንጂ የሳተላይት ስልኮችን በመጠቀም የሚወጡ መረጃዎች የተቃውሞ ማዕበል አሁንም እየተባባሰ መምጣቱን አመላክተዋል። የትራምፕ ማስጠንቀቂያ ወደ ወታደራዊ እርምጃ ያመራ ይሆን ወይስ የኢኮኖሚ ማዕቀቡ የኢራንን መንግስት አንበርክኮ ወደ ንግግር ጠረጴዛ ያመጣል? እስራኤል ከወትሮ በተለየ መልኩ ከአሜሪካ ማዕከላዊ እዝ ወይም ሴንትኮም ጋር መረጃዎችን እየተለዋወጠች መሆኑ ተሰምቷል። ምንም እንኳን በሀገር ውስጥ ባሉ ሲቪሎች ላይ የታወጀ የደህንነት ለውጥ ባይኖርም ወታደራዊ ክንፉ ግን በቴህራን ሰማይ ላይ ሊፈጠር ለሚችል ድንገተኛ ክስተት አይኑን አልነቀለም። ባለፈው ወር መጨረሻ ጀምሮ በኢራን የተቀሰቀሰው ጸረ መንግስት ተቃውሞ አሁንም እንደቀጠለ ነው። ይህ የውስጥ ቀውስ ለኢራን መንግስት ትልቅ ራስ ምታት መሆኑ አልቀረም። ቴህራን ይህንን ተቃውሞ የውጭ ኃይሎች ሴራ ስትል ብትፈርጅም ሁኔታው ግን ከቁጥጥር ውጪ እየወጣ ይመስላል። ይህ አለመረጋጋት በኢራን ላይ ብቻ የተገደበ አይመስልም። በሌባኖስ ያለው ሂዝቦላህና በየመን ያሉ አማጽያን በኢራን ላይ የሚሰነዘር ማንኛውንም ጥቃት ተከትሎ ቀጠናውን ወደ አመጽ ሊከቱት እንደሚችሉ የጂኦ ፖለቲካ ተንታኞች ያስጠነቅቃሉ። የዓለም ሀያላን ሀገራትም በጉዳዩ ላይ ተከፋፍለዋል። ሩሲያና ቻይና በኢራን የውስጥ ጉዳይ ላይ የሚደረግ ማንኛውንም ጣልቃ ገብነት ሲቃወሙ፣ የአውሮፓ ሀገራት ደግሞ በሰላማዊ ሰልፈኞች ላይ የሚወሰደውን እርምጃ በስጋት እየተከታተሉት ነው። በኢራን ላይ የሚሰነዘር ወታደራዊ ጥቃት የዓለምን የነዳጅ ገበያ ሊያናጋና አዲስ የፍልሰት ማዕበል ሊቀሰቅስ ይችላል የሚለው ስጋት በዲፕሎማቶች ዘንድ ከፍተኛ ውይይት እየተደረገበት ይገኛል። መካከለኛው ምስራቅ የቆመው በሚቀጣጠል ባሩድ ላይ ነው። እስራኤል የወሰደችው ወታደራዊ ንቃት ወደ ቀጥታ ጦርነት ያመራ ይሆን? የኢራንስ ህዝባዊ ተቃውሞ መጨረሻው ምን ይሆን? ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛና የተረጋገጡ መረጃዎችን ያግኙ።